ሁለተኛው ዙር የአሰልጣኝነት ስልጠና ሊጀመር ነው። እንግዲህ ከዚህ ቀደም ከተለያዩ ክልሎች ከአዲስ አበባ ጨምሮ በመምጣት ለአንድ ወር ከ15 ቀን ያክል ስልጠና ስንሰጣቸው ቆይተው ሰርቲፋይድ ሆነው ተፈትነው አልፈው ተመርቀዋል። ቤኒሻንጉል አሶሳ የመጣሁት ከአፋር ክልል ነው። እነዚህ ልጆች መካከል እንግዲህ 10 የሚጠጉትን እንደውም አሁን ከ10 ልንጨምረው እንችላለን። በአካል ባይዘዌ ጌች ይነግራቸዋል ማን እንደሆኑ ያው ለነሱ ስለተነገራቸው 10 አሰልጣኞችን ወደ ቤታችን ቀላቅለናል፣ ስዌት ቦክስ ውስጥ አካተናል። ስለዚህ ይሄ በጣም ትልቅ አድቫንቴጅ ነው ብዬ አስባለሁ። ምክንያቱም ስልጠና ብቻ አይደለም የምንሰጣችሁ፣ ከስልጠናም ባለፈ እንግዲህ የስራ እድል መፍጠር የሚችል ተቋም ነን ማለት ነው። ስለዚህ አሁን ሁለተኛ ዙር ልንጀምር ነው። ሁለተኛ ዙር ስንጀምር ደግሞ